ሰላም እንዴት ናችሁ? እኔ ተመስገን ወሻኒ ከዚህ አዲስ አበባ። ኦኬ ስለዚህ ይሄ በእኔ ስም በቀጥታ የተከፈተ በቲክቶክ በዩቲዩብ እንዲሁም በፌስቡክ የሚተላለፉ አንዳንድ ሀሳቦችን ይዘን እየመጣን ነው። አካውንቱንም በዋናነት የምንጠቀመው የተለያዩ ሀሳቦችን ለመንሸራሸር፣ በጎ ሀሳቦች የሚንሸራሸሩበት፣ ውይይት የምንደረግበት፣ አዳዲስ የስራ ፈጠራዎች የሚቀርቡበት፣ አዳዲስ ትምህርታዊ ግኝቶች የሚቀርቡበት ፕሮግራም ነው። በዚህ ፕሮግራም ላይ የሀሳብ ገበታ ነው ያልነው። የሀሳብ ገበታ ማለት እንግዲህ የተለያዩ ሀሳቦች ሰዎች እንደመጡበት ባክግራውንድ ነገሮችን በገባቸው መንገድ ለሌሎች ይጠቅማሉ ብሎ ባሰቡበት መንገድ የሚያቀርቡበት ነው። ኤክስፒሪየንሳቸውን ሼር የሚያደርጉበት ነው። የልምድ ክህሎታቸውን ለሌሎች ለተከታዮቻቸው የሚያቀርቡበት ፕሮግራም ነው። እዚህ ፕሮግራም ላይ የተለያዩ ሰዎች ቀርበው ንግግር የሚያደርጉበት፣ አስተማሪ የሆኑ ሀሳቦችን የሚያቀርቡበት፣ ሌሎችም ከዚሁ ትምህርት የሚያገኙበት ፕሮግራም ነው እና ይህንን ፕሮግራም በስፋት ለመጀመር እዚሁ አዲስ አበባ ላይ ቅድመ ዝግጅቶችን እያደረግን ነው፣ እኔም ከሌሎች የስራ ባልደረቦች ጋር። ስለዚህ ይህን ፕሮግራም እንግዲህ በስፋት ከመጀመራችን እና በደንብ በጥልቀት ከመሄዳችን በፊት እንደ ኢንትሮ በእኔ በኩል እንደ መግቢያ አንዳንድ ሀሳቦችን ከዚህ በኋላ እየተለዋወጥን እንቀጥል ነው። ዛሬ ለጅማሬው ያህል እንግዲህ በቅርቡ አዲስ ቴክኖሎጂ ተግባራዊነት ተብሎ ከሚታሰቡ ቴክኖሎጂዎች አንዱን ዛሬ ይዤ መጥቻለሁ። ያንንም ፕሮጀክት ደግሞ እኛ ሀገራችን ላይ የት ቦታ ቢሆን የሚለው ነገር እጠቁማቸዋለሁ። እናንተም ደግሞ እዚህ ቦታ ቢሆን የምትሉ ትጠቁማላችሁና proves Japan is living in 2050. This is how electricity is being generated in Japan simply by people walking. Let me explain. In Tokyo, one of the busiest cities in the world, special black tiles have been installed along many walking paths. Each time someone steps on these tiles, they capture the kinetic energy from the footstep and convert it into electricity, helping to power the city. This is made possible by a smart technology called piezoelectricity. Just one step can generate enough power to light up to 10 bulbs for 20 seconds.